አይጉ ሰላም ሰላም። እናንተ መስሪያ ቤት ስራ መልክቼ ነበር። በምን ዘርፍ ነው? በኢንጂነሪንግ። መስከረም ነህ? አዎ መስከረም። ኦኬ። እሺ ስለ ራስህ ትንሽ ነገር አስተዋውቀን። ስሜ መስከረም ይባላል። መስከረም ብላ ያወጣችልኝ አያቴ ነበረች። መስከረም ላይ ስለተወለድኩ እኔ እኮ ጠየቅኩህ ስለ ስም አመጣጥ ሳይሆን ስለ ትምህርት ዝግጅትና ስለ ስራ ልምድ ነው። እሱ እኮ ሲቪል ላይ አለ። አንድ ወር ሙሉ ለፍቼ የጻፍኩት ሲቪል ላይ አልነበርኩም። በእርግጥ ሲቪልን ለማንበብ ጊዜ አላገኘሁም እና አንተ ባጭሩ ስለ ራስህ ትንሽ ነገር ብታወራለህ። እንትን የሰራሁት የስራ ልምድ አዲስ አበባ ዩኒቨርሲቲ ነው። 10 አመት ሌክቸር እና ሰርቻለሁ። እንዴ ሲቪል እኮ የሚለው 2 አመት ነው የሚለው በአስተናጋጅነት ለዛው በአስተናጋጅነት 2 አመት የሚለው ሲቪል አንብበዋል ማለት ነው። አንተ ቀልድ እንዲያስከው በጣም አይ እንደዛ አይደለም እኮ ኖ ጊዜ እየባከንክ ያለኸው አይ እንደዛ ሳይሆን እንትን ብዬዋለሁ። ኖ በጣም አንተ ጊዜ እየባከንክ ያለኸው ተረኛ ግባ